በአላህ ዘንድ ተቀባይ የሆነ ሃይማኖት የለም። ኢነ ዲነ ኢንደላሂ ልእስላም ብለዋል አላህ ሱብሓነሁ ወተዓላ። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ኢስላመ ዲና ያ አዩሀ ለዚነ አመኑ ተቁላህ ሐቀ ቱቃቲ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። ፊቴ እንዳትሞቱ ሙስሊም ካልሆናችሁ በቀር ብሏል። ለምን? ከዛ በኋላ ያለውን ኮንሲኩዌንስ አላህ ሱብሓነሁ ወተዓላ ስለሚያውቅ። ስለዚህ ወደ ቀጥተኛው መንገድ ነው እኔ የምጠራቸው። ከዚህ በላይ ምንም ጊፍት የለኝም ለሰው፣ ምንም ሜሴጅም የለኝም፣ መልእክትም የለኝም ከዚህ በላይ። ለምን ሌላው ወደ ትራሽ ኢንቫይት ያደርጋል ሰው፣ እኔ ግን ወደ ትሬዠር ኦፍ እስላም ኢንቫይት አደርጋለሁ ማንኛውንም ሰው ይህንን ድምጽ የምሰማ ነው። እንግዲህ አሁን ላይ ዳዕዋ ታደርጋለህ። ትልቁ ፍላጎትህም ያደግክበትን የወጣህበትን ማህበረሰብ መቀየር ነውና ትልቁ ያንተ የዳዕዋ መንገድህ ምንድን ነው? ጥሪ የምታደርግበት ሀሳብ የትኛው ነው? የመጀመሪያ ዳዕዋዬ እስልምና ትክክለኛ ሃይማኖት መሆኑን ነው ከነ ማስረጃ ለሌላው መናገር ነው። ፕላስ ኮምፓራቲቭ ሪሊጅን ባይብልን አነብ ነበረ። ከባይብልን አንድ አምላክ አንድ ጌታ ብቻ እንዳለ ከዚህ በፊት የነበሩት ነቢያትም ሁላቸውም አብርሃምም፣ ሰለሞንም፣ ዳዊትም፣ ሙሴም፣ ኢየሱስም፣ ነቢ ሙሐመድም አለይሂ ሰላቱ ወሰላም የአላህ ሰላም በሁላቸውም ላይ ይሁን።